ሰላም ጤና ይስጥልኝ። ውድና የተከበራችሁ የርች ዩቱብ ቻናል ፋሚሊዎች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። ዛሬ በአዲስ ስራ መጥቻላችኋለሁ። እሱ ምንድነው? ቆንጆና ቶሎ የሚደርስ የሾርባ አሰራር ነው። ሾርባ ልሳን አስፎር በዶሮ አሰራር ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ አብራችሁ ይቆዩ። ሾርባዬን ለመስራት የሚያስፈልገኝ እዚህ ጋር ልሳን አስፎር፣ እዚህ ጋር ደግሞ የዶሮ ስጋ በደንብ አድርጌ በጨውና በሎሚ አጥቤ በዚህ መልኩ አዘጋጅቼው አለው። እዚህ ጋር ደግሞ የተፈጨ ቁንዶ በርበሬ፣ እዚህ ጋር ደግሞ ነጭ ሽንኩርት ማለት ነው። እዚህ የስጋ መረቅ ያስፈልገኛል። የስጋ መረቅ አለኝ ማለት ነው። እዚህ ጋር ደግሞ መረቃ ማጅ አለኝ። ከዛ ነጭ ሽንኩርቴን ዘይት ጨምርና አቁላለዋለሁ ማለት ነው። በዘይት ትንሽ ቡኒ እስኪሆን ድረስ እጠብሰዋለሁኝ። ትንሽ እንደዚህ ሽንኩርቴ እንደዚህ ጥብስ ካለ በኋላ ልሳን አስፍሩን ጨምሬዋለሁ ማለት ነው። ይቅርታ ስጨምር አላሳያችሁም፣ የቀረጽኩት መስሎ ያልቀረጽኩትም ማለት ነው። ልሳን አስፍሩን ጨምሬ ከሽንኩርቱ ጋር በደንብ ሳቁላላው እንደዚህ ወርቃማ ይሆናል ማለት ነው። ልሳን አስፍሩ ሩዝ ይመስላል፣ ግን ሩዝ አይደለም። ሸክሉ ቅርጹ ምናምን እንደ ሩዝ ነው፣ ግን ልሳን አስፉር ይሉታል። ለሾርባ ብቻ ነው የሚያገለግለው። ሌላ ምግብም ይሰራበታል፣ ግን አብዛኛውን ለሾርባ ነው። እና እንደዚህ ወርቃማ ሲሆንልኝ ያጥብ ያዘጋጀሁትን የዶሮ ስጋዬን እጨምራለሁ ማለት ነው። እንደዚህ ስጋውን ከጨመርኩኝ በኋላ አሁንም ከልሳን አስፍሩ ጋር በደንብ አድርጌ ጥብስ አድርገዋለሁ። መጀመሪያ መረቅም ውሃም ሳልጨምር ማለት ነው። እንደዚህ ጠብሰዋለሁኝ። ከዛ እንደዚህ ጥብስ ካረኩት በኋላ ቅድም ያዘጋጀሁትን የስጋ መረቅ እጨምራለሁኝ ማለት ነው። መረቄን ጨምሬ እንደዚህ በዚህ መልኩ እየበሰለልኝ ነው። ከዛ ያዘጋጀሁትን የፍልፍል አስወት ወይም የቁንዶ በርበሬ ፓውደር እጨምራለሁኝ። ማጂንም እጨምራለሁ። ከዛ እንደዚህ ጨምሬ እንዲበስል ከድኜ ትንሽ እሳት ላይ ተዋዋለሁ ማለት ነው። ልሳን አስፍሩ ሲበስል ያብጣል ወይም ይወፍራል ማለት ነው። ውሃ ካስፈለገ ውሃ እንጨምራለን። መረቅ ካለን ችግር የለም፣ መረቅ መጨመር እንችላለን። መረቅ ከሌለ ግን ውሃ መጨመር እንችላለን። ሞር መረቅ ቢኖር ቆንጆ የሆነ ጣዕም ይኖረዋል ማለት ነው። ከዛ እንደዚህ የሚበቃኝን ያክል መረቅ ጨምሬ በዚህ መልኩ እንደዚህ ቀጠን አድርጌ እተወዋለሁ ለአንድ 5-6 ደቂቃ እሳት ላይ እንደዚህ ይበስላል ማለት ነው። ዶሮ መጀመሪያ አብረን ጥብስ ስለምናረገው ለመብሰል አይቆይም። እዚህ ጋር የጨመርኩት ምልህ ሌሞን ይላሉ ወይም ሎሚ ነው፣ የሎሚ ፓውደር። እዚህ ጋር ደግሞ ጨው ጨምሬያለሁ ማለት ነው። ጨውና ምልህ ሌሞን ነው የጨመርኩት። ሾርባዬ በዚህ መልኩ እንደዚህ ደርሶልኛል ማለት ነው። ትወዱታላችሁ፣ ሰርታችሁ ቅመሱ ትላለሁ። በጣም ቆንጆ ጣዕም ያለው ሾርባ ነው። አብራችሁ ስለቆያችሁ አመሰግናለሁኝ። በቀጣይ እስክንገናኝ ድረስ ሰላማችሁ ብዝት ይበልልኝ።